በጌታ በኢየሱስ ስም ሰላም እላችኋለሁ። ሰላም ለእናንተ ይሁን። ጌታ ስም የተባረከ ይሁን። ዛሬ ደግሞ ከኔ ጋር የእግዚአብሔር ቃል ትንሽ እንደራረጋለን። እግዚአብሔር ስም ይባረክ። ዛሬ ይህንን የዩቲዩብ ቻናል የምትከታተሉ እግዚአብሔር ለእናንተ እግዚአብሔር ቋጠሯችሁን ይፈታል። ለሚያምኑ ሰዎች እግዚአብሔር መልስ ያደርጋል። ሃሌሉያ፣ ክብር ለጌታ ይሁን። ዛሬ የምንከፋፈልበት የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 12 ያለውን የእግዚአብሔር ቃል ነው። በጌታ ስም አነበዋለሁ። እንደዚህ ይላል። በዚያን ዘመን ንጉሥ ሄሮድስ መከራን ያጸናባቸው ዘንድ ከቤተ ክርስቲያን በእያንዳንዱ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብንም በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጴጥሮስን ጨምሮ ደግሞ ያዘው። የቂጣ በዓለም ወራት ነበረ። የዚያን ጊዜ ወደ ወህኒም አገባው። ከፋሲካ በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደር ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስን በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎቹም በደጅ ፊት ሆነው ወህኒውን ይጠብቁ ነበረ። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነህ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይን የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውን እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣ ወደ ብረቱ መዝጊያም ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውኑ መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና አይሁድ ሕዝብ ይጠብቁት ከነበሩት ሁሉ እንዳዳነኝ በእውነት አወቁ አለ። ክብር ለጌታ ይሁን። ክፍል ስንመለከት ሐዋርያት ሥራን የጻፈው ሉቃስ ነው ተብሎ ይታሰባል። ሉቃስም እንግዲህ የጻፈው ጳውሎስ ጋር በነበረበት ጊዜ ይህንን ክፍል እንደጻፈው ይነገራል። ይህ ክፍል እንግዲህ ሄሮድስ የሚባል ንጉሥ በዘመኑ የነበረ ኃያል የነበረ ቤቱን ሲገዛ የነበረ ነገር ግን የእግዚአብሔርን ሰዎች የእግዚአብሔርን ወንጌል ይዘው የሚሄዱ ሰዎችን እየያዘ የሚገርም ንጉሥ እንደነበረ እንመለከታለን። በዚህ ክፍል ስንመለከት ከዚህ በፊት የተገደለ ሐዋርያ እንዳለ ይነግረንና አሁን ደግሞ አይሁድ ደስ እንደተሰኙ ባለፈው በተገደለው የእግዚአብሔርን ቃልና የእግዚአብሔርን ነገር ይዞ በሚንቀሳቀሰው በዚያ ሰው ላይ ሞት ከሆነ በኋላ አይሁድ ደስ እንዳሰኛቸው አይቶ ጴጥሮስን ደግሞ ጨምሮ አሰረው። የመልእክቴ ርዕስ ህልም እየመሰላችሁ ትወጣላችሁ። ህልም እየመሰላችሁ እግዚአብሔር ታሪካችሁን ይቀይራል። ውደታችሁን የሚጠብቁ ሰዎች ተቀምጠው እያሉ እግዚአብሔር ግን መክበራችሁን ያሳያችኋል። እግዚአብሔር ያወጣችኋል። ክብር ለጌታ ይሁን። ህልም እየመሰላችሁ እናንተ ሳታስቡ እግዚአብሔር የሚያወጣችሁ ሰዎች አላችሁ። ሃሌሉያ፣ ክብር ለጌታ። በዚህ ክፍል ስንመለከት እንግዲህ ጴጥሮስ ታስሮ ነው ያለው። ወደ ወህኒ አስገብቶታል። ፈጽሞ ደግሞ ሊወጣ የማይችል ሰው ነው። ለ4 ጭፍራ ወታደሮች ክፍል አሳልፎ ነው የሰጠው። ሃሌሉያ። ስለዚህ እነዚህ አለ ጴጥሮስ እንዳይሞት አጥብቀው ይጸልዩ ነበር። በጣም የሚገርም ነው። እባክህን አይሙት እያሉ ይጸልዩ ነበር። ጴጥሮስ ደግሞ ታስሯል። ለአንዴና ለመጨረሻ በዚህ ሁኔታ ውስጥ መካከል ተስፋ ቆርጦ ተኝቶ እያለ የእግዚአብሔር መልአክ ድንገት እንደመጣ ዛሬ እነግራችኋለሁ። ተስፋ ቆርጣችሁ በተቀመጣችሁበት ቦታና በተቀመጣችሁበት ስፍራ የሚያነሳ የእግዚአብሔር መልአክ ይመጣላችኋል። ሃሌሉያ፣ ክብር ለጌታ። ጴጥሮስም በሁለት ወታደሮች መካከል ተኝቶ ታስሮ እያለ ድንገት የእግዚአብሔር መልአክ ብርሃን እንዳበራ ዛሬ በጨለማችሁ ነገር ላይ ጨለመብኝ፣ አበቃ፣ ተስፋ ቆርጡ ባላችሁት ያበራላችኋል። አዲስ መንገዱን ያሳያችኋል። አዲስ መውጫ መንገድን እግዚአብሔር ያሳያችኋል። ክብር ለጌታ ይሁን። እግዚአብሔር ቃል ሲናገር ጎድኑን መትቶ አነቃውና ተነሳ አለው። ልብስን ልበስ፣ ጫማህንም አድርግ አለ። ተከተለኝ አለው። ክብር ለጌታ ይሁን። ዛሬ ምን የሆነ የከበባችሁ ነገር ላይ የተቀመጣችሁት ነገር ላይ ተስፋ ቆርጣችሁ በዲፕሬሽን በተለያየ ሁኔታ ውስጥ በትዳር ቢሆን በቢዝነስ ቢሆን በሜታ ውስጥ ውድቀት ውስጥ ያላችሁ ሰዎች ዛሬ እነግራችኋለሁ። ህልም እየመሰላችሁ ትወጣላችሁ። ህልም እየመሰላችሁ እግዚአብሔር ታሪካችሁን ይቀይራል። ውደታችሁን የሚጠብቁ ሰዎች ተቀምጠው እያሉ እግዚአብሔር ግን መክበራችሁን ያሳያችኋል። ካላፌና ሳፕራላ ፌና እነግራችኋለሁ። ህልም እየመሰላችሁ ሳታስቡት እግዚአብሔር ከዚያ ካላችሁበት ማጥና ጉድጓድ ያወጣችኋል። ክብር ለጌታ ይሁን። ተከተለኝ አለው። ጴጥሮስን በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን
በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ደክማችሁ ሊሆን ይችላል፣ ዝላችሁ ሊሆን ይችላል፣ ታክቷችሁ ነገር ዓለሙን ትታችሁት ሊሆን ይችላል። ስለናንተ በጓዳ የሚጸልዩት ኃያላኖች እንዳሉ፣ ስለናንተ የሚጸልዩ አባቶች አሉ፣ ስለናንተ የሚጸልዩ እናቶች አሉ። ከእነርሱ ጸሎት የተነሳ እግዚአብሔር ያወጣችኋል። ክብር ለጌታ ይሁን። ስለ እርሱ በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር። ሄሮድስም ሊያወጣው ባሰበ በዚያች ሌሊት ጴጥሮስን በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችን በደጅ ፊት ሆነው ወህኒውን ይጠብቁ ነበር። ጴጥሮስ እየተጠበቀ ነው ያለው። ወህኒውን የሚጠብቁ ሰዎች አሉ። የሚገርማችሁ ጴጥሮስ ግን ነገር ዓለሙን ትቶ ተኝቶ ነበር። እንግዲያውስ እነግራችኋለሁ፣ እግዚአብሔር የእናንተን ጉዳይ ይዞ፣ እግዚአብሔር የእናንተን ነገር ይዞ በራሳችን አቅምና ብርታት በራሳችን የሆነ ችሎታ እየተፍጨረጨራችሁ ላላችሁ ሰዎች ነገሩን ተውለት፣ ለእግዚአብሔር ተውለት፣ ልቀቁለት፣ መርከባችሁን ተውለት ለእግዚአብሔር። እግዚአብሔር እንዴት እንደሚያወጣችሁ ያውቃል። እግዚአብሔር በምን አይነት ተአምራት እንደሚያወጣችሁ እግዚአብሔር ያውቃል። በእናንተ ብርታት አይደለም የምትወጡት፣ በእናንተ አቅም አይደለም፣ በእናንተ ችሎታ አይደለም፣ ባላችሁ ሀብትና ንብረት አይደለም፣ ደግሞም ባላችሁ ዘመድ አዝማድ አይደለም የምትወጡት። ነገሩን ለእግዚአብሔር ተውለት። አንተ ታውቃለህ በሉት። እንግዲያውስ እናንተ እንደማችሁ ለእግዚአብሔር ከነገራችሁት በኋላ እግዚአብሔር ነገራችሁን እንደ አዲስ ይሰራዋል። እግዚአብሔር ነገራችሁን እንደ አዲስ ያወጣዋል። ክብር ለጌታ ይሁን። ሃሌሉያ። ስለዚህ እንደዚህ ይላል፣ ሄሮድስ ሊያወጣው ባሰበ በዚያች ሌሊት ለብዙ ጠባቂዎች አሳልፎ ሰጥቶት ነበረ። እነሆ የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን አበራ። ጴጥሮስን ጎድኑን መጥቶ አነቃውና ፈጥነህ ተነሳ ነው። ሰንሰለቶቹ ከእጁ ወደቁ። ክብር ለጌታ ይሁን። ሃሌሉያ። ምን ይሆን የታሰራችሁበት ነገር? ምን ይሆን የተተበተባችሁበት ነገር? በድግምት በሟርት በተለያየ ነገር ቢዝነስ የሞተ፣ ስራ የሞተ፣ ትዳር የፈረሰ የተለያየ ነገር እያላችሁ ለተቀመጣችሁ ሰዎች የምስራች አለን። ህልም እየመሰላችሁ ከተያዛችሁበት ነገር ትወጣላችሁ። ህልም እየመሰላችሁ እግዚአብሔር እስራታችሁን ፈቶ ያወጣችኋል። ሃሌሉያ። ክብር ለጌታ ይሁን። እነዚህ አሉ። ስለዚህ የእግዚአብሔር መልአክ ቀረበና ጎድኑን መጥቶ አነቃውና ፈጥነህ ተነሳ ነው። ዛሬ መነሳት ይሆንላችኋል። ዛሬ መንቀሳቀስ ይሆንላችኋል። በአዲስ ኃይል፣ በአዲስ ጉልበት፣ በአዲስ ጸጋ፣ በአዲስ ክብር መነሳት ይሆንላችኋል። ክብር ለኢየሱስ ይሁን። ሃሌሉያ። መልአኩን ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይ መስለው ነበር። ራእይ የምታዩ ህልም የምታዩ እየመሰላችሁ ከማትወጡበት ማጥና ጉርበት ከማትወጡበት ጭንቅ ዓለም ውስጥ እግዚአብሔር ያወጣችኋል። እግዚአብሔር እየመራ ያወጣችኋል። ለሆኑ ሰዎች መልእክት አለኝ፣ እናገራለሁ። ፌና ፌና ሳፍራላ ፌና እግዚአብሔር በሮችን ይከፍትላችኋል። እግዚአብሔር መውጫ መንገዶችን ያዘጋጅላችኋል። እግዚአብሔር አዳዲስ በሮችን ይከፍትላችኋል። የቢዝነስ በሮች ቢሆኑ፣ የትዳር በሮች ቢሆኑ እግዚአብሔር አዳዲስ ደጆች፣ አዳዲስ በሮች በኢየሱስም ተከፈቱላችሁ። በማትጠብቁት መንገድ፣ በማታስቡት መንገድ፣ ፈጽሞ አስባችሁት በማታውቁት መንገድ እግዚአብሔር ደጆችን ከፈተላችሁ። አሜን ላለ በኢየሱስም ይሆንለት። ክብር ለጌታ ይሁን። ዛሬ ምን ይሆን በእናንተ ሥራ፣ በእናንተ ህይወት ላይ፣ በእናንተ ቢዝነስ ላይ፣ በእናንተ ቅባት ላይ፣ በእናንተ ጸጋ ላይ እንዳትወጡ እየተደረገ ያለ? እነንትናን የበላ አውሬ እናንተን አይበላችሁም። እነንትናን የቀጨ ሰይፍ እናንተን አይቀጫችሁም። እናገራለሁ፣ በእናንተ የጀመረውን እግዚአብሔር በእናንተ ይፈጽመዋል። በእናንተና ነገ ላይ በሚደረግባችሁ፣ ነገ ላይ ትወጣላችሁ፣ ነገ ላይ ትሞታላችሁ ተብሎ በእናንተና በቀጠሯችሁ መካከል እግዚአብሔር ጣልቃ ይገባላችኋል። ሃሌሉያ። ክብር ለጌታ ይሁን። ዝቅ ብዬ እንደዚህ እያነባዋለሁ። ክብር ለጌታ ይሁን። ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበሩት ሁሉ እጅ አዳነኝ። አሁንም በእውነት አወቅሁ አለ። ቁጥር 12 ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏትን አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ገብታ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። ቁጥር 15 እነርሱም አብደሻልን አሏት። እርሷ ግን ታስረግጥ ነበረ፣ እንዲሁም መልአኩ ነው አሉ። ክብር ለጌታ ይሁን። በጣም የሚገርማችሁ ጴጥሮስ ከታሰረበት እስራት ከወጣ በኋላ ቀጥታ ያደረገው
ወደ እነ ማርያም ተሰብስበው ጸልዩበት ወደ ነበር ወደ ማርያም ቤት ነበር የሄደው። እነሱ ስለ ጴጥሮስ እየጸለዩ ነው። እባክህን ፍታው እያሉ ነው። እባክህን በሱ የጀመርከው ገና ብዙ ነገር አለ፣ የሚጨርሰው ብዙ ነገር አለ እያሉ እየጸለዩ ነው። ድንገት ጴጥሮስ የሚገርማችሁ ደጁን ባንኳኳ ጊዜ ሮዴ የሚሏት የጊዜው አገልጋይ የነበረች ቤታቸውን የምታገለግል ገረድ ነበረችና መታ ወደ በሩ ስትጠጋ የጴጥሮስ ድምፅ መሆኑን በሰማች ጊዜ ከደስታዋ የተነሳ ምክንያቱም ምጣቸውን አይታለች፣ ጸሎታቸውን አይታለች። ቁጭ ብለው ስቲልናው እስካሁን ድረስ እየጸለዩ ያሉበት ሁኔታ ነው ያለውና ከደስታዋ የተነሳ ደጁን ሳከፍትለት ነው ሄደችው። እነግራችኋለሁ እንግዳውስ ህልም እየመሰላችሁ ከወጣችሁ፣ ህልም እየመሰላችሁ ከችግራችሁ ከወጣችሁ፣ ህልም እየመሰላችሁ ከተከበባችሁበት ከበባ ከወጣችሁ፣ ህልም እየመሰላችሁ ጠላት አፍኖ ከያዛችሁ ነገር ከወጣችሁ እነግራችኋለሁ እንዲሁም ከዚህ በኋላ መልሳችሁ በተራ ደጃችሁን ያንኳኳል። በረከቶቻችሁ በተራ በራችሁን ያንኳኳሉ። ክብር ለጌታ ይሁን። በጣም የሚገርመው በማርያም ቤት ተቀምጠው ሲጸልዩ የነበሩ ሰዎች የሚገርማችሁ እነሱ ከዚህ በፊት ምስክርነትን የሚያውቁት ከ3 ወር ከ4 ወር ከ5 ወር በኋላ ነው የተወሰነ እግዚአብሔር ያደረገልን የሚል ድምፅ የሚሰሙት። ግን የሚገርማችሁ አንድ ተአምር ሆነ። ይህንን መልእክት ለምሳሌ ጴጥሮስ እየጸለዩ እያሉ ጉልበቶቻቸው ከመንበርከኪያ ገና ሳይነሱ የጸሎት ርዕሳቸውን ሳይቀይሩ መልሳቸው ደጃቸውን አንኳኳ። በዚያን ጊዜ ፈጽሞ ሊያምኑ አልቻሉም። እንግዲያውስ እነግራችኋለሁ፣ ልታምኑት የማትችሉት ደጅ ይከፈትላችኋል። ልታምኑት የማትችሉት መልስ ይመጣላችኋል። ልታምኑት የማትችሉት እግዚአብሔር አዲስ ሚራክል ነገር ያደርግላችኋል። ክብር ለጌታ ይሁን። በጣም የሚገርም ነው። ጴጥሮስ ደጁን ባንኳኳ ጊዜ ሮዴ የሚሏት ገረድ መታ የጴጥሮስ ድምፅ መሆኑን በሰማች ጊዜ ይላል። ሃሌሉያ! በሰማች ጊዜ ከደስታዋ የተነሳ ደጁን አልከፈተችም፣ ሮጠች፣ ገባች። ከመንበርከኪያችሁ ተነሱ አለች። ጴጥሮስ በደጅ ቆሟል አላች። መልሳችሁ በደጅ ቆሟል አላቸው። እናገራለሁ፣ መልሶቻችሁ በደጅ ቆመዋል። የእናንተ ጥያቄ ኮፌላ ዳና ሶብረለ ዓመታት ያለቀሳችሁበት ጉዳይ፣ ዘመናት ያስቆጠራችሁበት ጉዳይ መልሳችሁ ደጃችሁን ያንኳኳል። ክብር ለጌታ ይሁን። ከዛ የሚገርማችሁ ውስጥ ገብታ እነሱን እያብራራች ለእነሱ እየነገረች ጴጥሮስ በደጅ ቆሟል፣ መልሳችሁ በደጅ ቆሟል፣ እመኑን እያለች እየተናገረች ሳለ እነሱ ግን ከጸሎታቸው ብድግ ብለው ምን ማለት ጀመሩ? አብደሻለን አሏት። ክብር ለጌታ ይሁን። ሃሌሉያ! እኔ አላቅም፣ ጠላቶቻችሁን ግራ የሚያጋባ ምቀኞቻችሁን ግራ የሚያጋባ የእግዚአብሔር የፈጠነ መልስ ይደርስላችኋል። የፈጠነ መልስ ያገኛችኋል። የፈጠነ ጉብኝት ያገኛችኋል። ክብር ለጌታ ይሁን። ያ የእግዚአብሔር ሰው ነገ በሰማርያ እንዳለ የሰማይ መስኮት እንኳን ቢከፈት ይህ እንዴት ሊሆን ይችላል አለ። ክብር ለጌታ ይሁን። ይህ እንዴት ሊሆን ይችላል የሚያስብል ከመቼው ሆነ፣ ከመቼው እግዚአብሔር ባረከው፣ ከመቼው እግዚአብሔር ጎበኘው፣ ከመቼው መልሱን እግዚአብሔር አመጣለት እስከሚባል ድረስ ለጌታ ይሁን። ሃሌሉያ! ህልም እየመሰላችሁ እግዚአብሔር አምላክ ከከበባችሁ ነገር ላይ ያወጣችኋል። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን። አንድ ጸሎት ከኔ ጋር ጸልያለሁ። በሰማይ አምላክ ቅዱስ እግዚአብሔር በጌታ በኢየሱስ ስም ጸልያለሁ። በዚህ ዩቲዩብ ቻናል ለሚከታተሉ ሰዎች ሁሉ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አዳዲስ ደጆች እንዲከፈቱላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ማንኛውም የተያዘ ነገራቸው ሁሉ እንዲለቀቅ ጸልያለሁ። በኢየሱስ ስም የሰማይ አምላክ ቅዱስ እግዚአብሔር አምላክ ሆይ ነገሮቻቸው ሁሉ ኤፍታ እንዲባሉ እንዲፈቱ እንዲለቀቁ በኢየሱስ ስም ጸልያለሁ። የተያዘ ቢዝነስ ቢሆን፣ የተያዘ እግዚአብሔር ትዳር ቢሆን፣ የተያዘ ጤንነት ቢሆን በጌታ በኢየሱስ ስም ኤፍታ እንዲሆን ጸልያለሁ። በኢየሱስ ስም መፈታት እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ማንኛውም የጨለማ ሐሳብና የጨለማ ክፉ ምክር ሁሉ በኢየሱስ ስም ከንቱ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ዩቲዩብ ቻናል ላይ የሚከታተሉ ሰዎች እንኳን ሳይቀሩ እግዚአብሔር አምላክ በጌታ በኢየሱስ ስም የታመሙ ቢሆን ፈውስ እንዲሆንላቸው፣ ነገራቸው የተዘጋ ቢሆን በኢየሱስ ስም እንዲከፈትላቸው፣ ነገሮቻቸው ሁሉ እንዲለቀቁ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ማንኛውም የጨለማ ኃይል በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም አለቃ በኢየሱስ ስም የተዋረደ ይሁን። እርግማን ቢሆን በኢየሱስ ስም የተሻረ ይሁን።
ክፉ ምክር፣ ተንኮልና ደባ፣ የጠላት ክፉ ምክር፣ ሐሳብ፣ ሴራ ሁሉ በኢየሱስም ከንቱ እንዲሆን ጸልያለሁ። እግዚአብሔር አምላክ ሆይ ማንኛውም ጌታ እግዚአብሔር በጤንነታቸው ላይ የወጣ የተላከ ክፉ ኃይል ሁሉ በኢየሱስም ከንቱ ይሁን። በጌታ በኢየሱስም ከንቱ እንዲሆን ጸልያለሁ። ግማን በኢየሱስም ይነሳ። ቀንበር በኢየሱስም ይነሳ። የጨለማ ሐሳብ በኢየሱስም ይነሳ። እግዚአብሔር አምላክ ሆይ ጸልያለሁ። ከጤንነታቸው ላይ፣ ከቢዝነሳቸው ላይ፣ ከትዳራቸው፣ ከልጆቻቸው ላይ በጌታ በኢየሱስ ክርስቶስም ክፉ ንግርት የፈረሰ ይሁን። ክፉ ሐሳብ በኢየሱስም የፈረሰ ይሁን። የክፉ ኃይል በኢየሱስም የተከለከለ ይሁን። በክፋት የሚመለከቷቸው የጠላት ኃይሎች የታወሩ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ሆይ ለልጆች ለባሪያዎች በኢየሱስም አዳዲስ ደጅ ሊከፈትላቸው ጸልያለሁ። በኢየሱስም ደጆች ሁሉ ይከፈቱላቸው። የጨለማ ሐሳብ በኢየሱስም ከንቱ ይሁን። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አምላክ ሆይ በጌታ በኢየሱስም እናገራለሁ። የተያዘ ፋይል የቆመ ነገራቸው በኢየሱስም እንዲንቀሳቀስ ጸልያለሁ። የቆመ ነገር እግዚአብሔር አይሆንም የተባለ የተደመደመ የተዘጋ ፋይል እንዲንቀሳቀስላቸው ጸልያለሁ። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ አስቴር ምዕራፍ 9 ላይ እንደሚናገር እግዚአብሔር ሆይ በዚያን ሰዓት እግዚአብሔር አምላክ ሆይ ጠላቶቻቸው በአይሁድ ላይ ሊሰለጥኑ በነበረ በዚያች ቀን እግዚአብሔር ሆይ አይሁድ በጠላቶቻቸው ላይ የሚሰለጥኑ ነገሩ ተገለበጠ ተብሎ እንደተጻፈ አዋጅ እንዲገለበጥላቸው ነገር እንዲገለበጥላቸው በኢየሱስም ጸልያለሁ። እግዚአብሔር አምላክ ሆይ ትልልቅ ፕሮጀክት ትልልቅ እግዚአብሔር ፋይሎች ይዘው ቁጭ ያሉ ቤታቸው ተስፋ የቆረጡ ሰዎች በጌታ በኢየሱስም መልስ እንዲሰጣቸው ጸልያለሁ። በኢየሱስም እግዚአብሔር አምላክ ነገራቸው እንዲሳካላቸው ነገራቸው እንዲከናወን በኢየሱስም ጸልያለሁ። ፋይሎቻቸው እንዲንቀሳቀሱ ጸልያለሁ። መዝገብ እንዲገላበጥላቸው ጸልያለሁ። መዝገቦቻቸው በኢየሱስም ይገላበጣሉ። በጌታ በኢየሱስም አዳዲስ ነገር ይሆንላችኋል። በኢየሱስም ሆነላችሁ። ተባረካችኋል። ሻሎም